የተወደዳችሁ የአፋን ኦሮሞ አካውንት ተከታታዮቼ ያለተምቶታ ሆርዶፍቶታ ማቲ አፋን ኦሮሞ አካም ጅርቱ እንዴት ናችሁ ማለት ነው። ስለዚህ ባለፈው ሲምፕል ሴንቴንስ ሰርቼላችሁ ነበር ወይም ደግሞ ሂመ ሰልጳ የሚባለውን ሰርቼላችሁ ነበር ማለት ነው። ሂመ ሰልጳ ማለት ነጠላ አረፍተ ነገር አንድ ግስ ብቻ ነበር ያሳየዋችሁ። ስለዚህ ዛሬ ደግሞ ሂመ ደቻ ወይም ጥምር አረፍተ ነገር በሌላ ቋንቋ ምናልባት ሲምፕል እና ኮምፕሌክስ ብቻ ሊሆን ይችላል። እዚህ ጋር እንደ እንግሊዘኛ ላይ እና ሌሎች አማርኛ ቋንቋ ላይ ምናልባት እንደየ ቋንቋው ሊለያይ ይችላል። እዚህ ጋር ግን ሂመ ሰልጳ አለ ሲምፕል ሴንቴንስ እና ሂመ ደቻ አለ ኮምፓውንድ ሴንቴንስ። ሂመ ጠጠማ ማለት ውስብስብ ማለት። ስለዚህ ሶስት አይነት ኮምፕሌክስ የምንለው በእንግሊዝኛ ሶስት አይነት የአረፍተ ነገሮች አሉ። ስለዚህ ሁለቱን ብቻ ነው ለአሁኑ ማሳያችሁ፣ ምክንያቱም እነዚህ ለጀማሪ የሚሆኑት ሁለቱን ነው ማሳያችሁ። ቀጣይ ደግሞ እያየን ውስብስብንም እናያለን ማለት ነው። ስለዚህ ሂመ ደቻ ማለት ጥምር አረፍተ ነገር ማለት ነው፣ ኮምፓውንድ ሴንቴንስ የምንለው። ስለዚህ እዚህ ጋር እንደምታዩት ጥምር ማለት ሁለት ማለት ነው፣ ሁለት ማለት ነው። ስለዚህ ሁለት ግስ በውስጡ የያዘ ማለት ነው። ስለዚህ ጎቺማ ለም ኦፍ ኬሳ ቀብ ሁለት ግስ በውስጡ ሊይዝ የሚችል ነው ማለት ነው። ስለዚህ በሁለት አይነት ነው የምናየው። በሁለት አይነት ፈኬኛ ማለት ምሳሌ ነው፣ ፈኬኛ ምሳሌ ነው። ስለዚህ በሁለት አይነት እናያለን። ለምሳሌ እዚህ ጋር ቢሩክ ዱፌ ዴሜ፣ ብሩክ ማለት ምን ማለት ነው? ብሩክ ምንድነው? መቲማ ነው። ብሩክ መቲማ ነው። መቲማ ማለት ባለቤት ነው። ዱፌ መጥቶ፣ መጥቶ ማለት ምንድነው? ዱፌ ግስ ነው። ግስ ማለት ጎቺማ ነው። ዱፌ መጣ፣ ብሩክ መጣ አንድ። ከዛ አሁንም ብሩክ ሄደ፣ ዴሜ መጥቶ ሄደ፣ ዴሜ ግስ ነው፣ ይሄው ጎቺማ። ስለዚህ አንዱ ብሩክ ዱፌ አንድ፣ ብሩክ ዴሜ ሁለት። ብሩክ መጥቶ ሄደ፣ ብሩክ መጣ፣ ብሩክ ሄደ፣ ብሩክ መጣ፣ ከዛ ብሩክ ሄደ። ስለዚህ ሁለት ግስ ነው በውስጥ የያዘው። ይሄኛው ዱፌ ያለ፣ ይሄኛው ዴሜ ያለ። ስለዚህ ሁለት ግስ ስላለው ስለዚህ ያለ ምንድነው እዚህ ጋር የጻፍኩት? አንደኛው ላይ ያለ ተሳቢ ማለት ነው፣ ያለ ተሳቢ ወይም ያለ አንቲማን የጻፍኩት። እዚህ ጋር ግን ሁለተኛው ላይ ጫላን መነ ኢጃሬ ከሰገሌ የሚለውን አረፍተ ነገር ደግሞ ስንመለከት ጫላን ማለት ጫላ፣ ይቅርታ ይሄንን ቆረጥኩት። ስለዚህ ጫላ መነ ኢጃሬ ማለት ቤት ሰራ ማለት ነው፣ ወይም የሰራው ቤት ውስጥ ገባ ማለት። ጫላ የሰራው ቤት ውስጥ ገባ የሚለውን ስናይ ጫላ ቤት ሰራ አንድ አረፍተ ነገር ነው። ከዛ ኬሰ ገሌ የሚለው ደግሞ ገባ ማለት ነው። ስለዚህ ጫላ የሰራው ቤት ውስጥ ገባ የሚለውን ስናይ ጫላ መቲማ ነው። መነ ተሳቢ ሁለተኛ ስም ነው። ተሳቢ በነገራችን ላይ አንቲማ ሁለተኛ ስም ነው። ይሄ መጀመሪያ ስም ነው፣ የሌላኛው ስም ነው። ስለዚህ ኢጃሬ ማለት ጎቺማ ነው። ጎቺማ ሰራ ግስ ማነ ኢጃሬ ጫላ ቤት ሰራ። ከየሰ ገሌ ውስጥ ገባ። ስለዚህ ገሌ የሚለው ምንድነው? ገባ የሚለው ጎቺማ ነው ማለት ነው። ስለዚህ ምንድናቸው እነዚህ? ከየሳ አለ ምናምን የሚል ዱቤ ናቸው። ሌላ ስፒች ፓርት ኦፍ ስፒች ነው፣ እሱን እናያለን። ስለዚህ ይሄን ይመስላል ሁለቱ። አንደኛው ያለ ተሳቢ ወይም ያለ አንቲማ ሲጻፍ ብሩክ ዱፌ ዴሜ፣ ብሩክ መጣ ሄደ፣ መጥቶ ሄደ። ይሄኛው ጫላ የሰራው ቤት ውስጥ ገባ፣ ጫላ ቤት ሰራ፣ ጫላ ገባ። ስለዚህ ሁለት ግስ ነው እዚህ ጋር ያለው ማለት ነው። ሁለት አረፍተ ነገር መከፈል ይችላል ማለት ነው እዚህ ጋር ያለው። ስለዚህ መደቻ ማለት ይሄ ነው። በቀጣይ በሰፊው ከቪዲዮ ይልቅ ደግሞ በኦንላይን በቅርቡ ስለምንጀምር እዛ ላይም በሰፊው በተለያየ ጥያቄ ያስደግፌ ለማስረዳት እሞክራለሁ። የኦንላይን ክፍለ ጊዜ የሚጀምርበትን ወደፊት አሳውቃችኋለሁ በቪዲዮ። እስከዛው ግን ፍላጎታችሁን በኮሜንት እንደገና እንድሰራላችሁ የምትፈልጉትን ቪዲዮ ሁሉ በኮሜንት ላይ አሳውቁኝ። ማበረታታትም ትልቅ ነገር ነው። እንዲሁ ሌሎቹ አብዛኞቻችሁ እያበረታታችሁ ነው። ታንክ ዩ ፎር ዩር ኮኦፐሬሽን። ስለዚህ ለእገዛችሁ አመሰግናለሁ ለማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ